ቤተክርስቲያን ሃይ እንዴት ናችሁ? ዛሬ ደግሞ አረጋውያን ግቢ ነን። በጣም ነው ደስ የሚለው። በጣም በስትክክል በጥንቃቄ ነው የያዙት። ቃሊቲ አረጋውያን ግቢ ነው። በጣም ትላልቅ ሰዎች፣ በእድሜ አንጋፋ የተባሉ ሰዎች፣ እድሜያቸው በጣም ትልቅ የሆኑ ሰዎች መንቀሳቀስ፣ በዊልቸር የሚሄዱ፣ በተለያየ ነገር መንቀሳቀስ የማይችሉ መንቀሳቀስ የሚችሉ፣ እድሜያቸው ግን በጣም ትልቅ የሆኑ ሰዎች ይገኛሉ። እኛ እንግዲህ ኢትዮጵያውያን ስንባል መተጋገዝ፣ መተባበር፣ መረዳዳት የኢትዮጵያውያን ባህል ስለሆነ ሁላችንም እንደዚህ አይነት ነገሮችን በማድረግ ከሰዎች ጋር ያለንን ኮሚኒኬሽን እናጠንክር፣ የተቸገሩ ሰዎች እንርዳ፣ የታመሙ ሰዎችን እናሳክም፣ አቅም ባለን መልኩ ሁሉ የሚረዱ ሰዎችን በመርዳት የኢትዮጵያዊነት የሰውነት ስሜትን እናንጸባርቅ። ስሜታቸው በጣም ደስ የሚል ነው። ልብስ ይዘንላቸው መተናል። ከዛ በኋላ ንጽህናቸውን እንጠብቃለን። ከነሱ ጋር እናወራለን፣ እንጫወታለን። ሲመርቁ ምናምን እናሳያቸዋለን። እዚህ ጋር የምታያቸው ወጣቶች በሙሉ ለብዙሃን በጎ አድራጎት ላይ የማህበሩ በጎ ፈቃደኛ ናቸው። እንግዲህ እንደምታዩቸው በደስታ ነው እየተንቀሳቀሱ ለማየት እነሱን እዚህ ለማዋራት ማውራትም ትልቅ ነገር ስለሆነ ለማዋራት ምናምን የመጡት እዚህ ደግሞ አብረን የምናሳልፈውን ጊዜ ደግሞ እናሳያችሁ። ተከታተሉን አብራችሁ። ሰላም ናችሁ? እንዴት ናችሁ? ሰላም ነው? አሪፍ ነው። በደንብ ይዞታል። ሰላም ነው? አረ በጣም ነው ደስ የሚለው። የእርሱ አልጋ የትኛው ነው? ይሄ ነው። ያምራል። በስትክክል ነው የሚይዙት። ስሙት? ኃይሉ ከበደ። ኦኬ። እዚሁ ስንት ጊዜ ከገቡ እዚህ? 2013 የዛሬ 12 ዓመት ማለት ነው። 12 ዓመት ጽዳት ላይ ነን እና ቆሻሻ አጽዱ። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እያጸዱ እነዚህ ልጆች ምርቃት እንግዲህ እንዳይረሱ ይመረቁ እነዚህ። አዎ እንዴት ናችሁ? ፕሮፌሰር ኖት? ፕሮፌሰር ማን? ወልደ ኢየሱስ። ኦኬ። ስንት ጊዜ ሆኖታል እዚህ ከገቡ? ስንት አመት ይሆናል ቢያንስ ከትንሹ?
15 ዓመት ይሆናታል። የት ነበረ የሚሰሩት በፊት? አስመራ። ኦኬ። መጀመሪያ ክንቤት እንደዚህ ቁስለኛ ያዩ ጊዜ የሆነ ስሜት ምናምን አለው። አንዳንድ ሰዎች እንደዚህ ይላሉ። እርሱ ኖርማል ነበሩ? ምንም ኖርማል ነኝ። ኦኬ። ችግር የለብኝም። ኦኬ። እዚህ ሳውን በምን ይሰራሉ? እዚህ ይንቀሳቀሳሉ ምናምን? የሶሻል ስራ ሲኖር ነው እንጂ። ኦኬ። ሶሻል ስራ ላይ ይሳተፋሉ ማለት ነው። ያክማሉ ምናምን? እዚህ ማከም ሳይሆን እንዲዋል እንደ አካባቢ እንደዚሁ ጽዳት ነገር ላይ ምናምን ይሳተፋሉ። አትክልቶችን ምናምን አትክልት ውሃ ማጠጣት አሪፍ ነው፣ ደስ ይላል። እንደዚሁም ደግሞ ስብሰባ ሲኖር መሳተፍ ይሄ ነው። አይ አሪፍ ነው፣ ደስ ይላል። እኛ ለምሳሌ እንበልና በ70 ዓመተ ምህረት በ77 ድርቅ ወሎ በነበረበት ጊዜና እኛ እዚህ የወታደር ምግብ እናዘጋጅ ነበር፣ ብሔራዊ ውትድርና። ከዛ በኋላ እየተመለመልን ቁመታችን ኪሎአችን ስትመር እየተባልን ተመልምለን ወደ መርገጥ ሄደናል። ሰለጠን። ከዛ በኋላ ተመረቅን። ወደ ውትድርና ልንገባ ስንል አይ እዛ ሰዓት ከምትገቡ እናንተ ደግሞ ወደ ሌላ ስራ ግቡ ተብለን ወደ መካኒክነት ገባን። ከዛ ጋራዥ መስራት ጀመርነ። ከዛ ሾፌርነት ተማርነ። 3ኛ ወጣሁኝ። ከዛ የሆነ ግጭት ገጠመኝ እግሬ ይሄ ኦፕራሲዮን ሆንኩ የጥቁር አንበሳ ገብቼ። ከዛ በኋላ እንደገና ያንን ትቼ ወደ ምን ገባሁኝ ትንሽ እግሬ ታክሜ በጀሶ እንትን ካልኩ በኋላ ወደ ቡና ቤት ገባሁ። ከቡና ቤቱን ዘበኝነት፣ ከዘበኝነት እንደገና ስራዬን ሲያዩ የለም ይሄ አስተናጋጅ መሆን አለበት ተባልኩ። ከአስተናጋጅነት ደግሞ በቃ እያሻሻልኩ ብዙ ስንሰራ እንደገና ከዛም ስወጣ ወደ ጎዳና ገባሁ። በቃ ከዛ ወደዚህ መጡ ማለት ነው። ወደዚህ መጣ ጎዳና። ስንት ዓመት ይወጣል አሁን እዚህ? ወደ 8 ዓመት። 8 ዓመት። ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም ነው። ዳኒ እባላለሁ። ለብዙኃን በጎ አድራጎት ማህበር ውስጥ ያለው ሰው ነኝ። እርዳታ ድርጅት ነው። ሰላም ነው። ስላየናችሁ በጣም ደስ ብሎናል። ቲቪ እየታየ ነው እንዴ? ቴሌቪዥን ስርጭቴ በቆርጧል። አሁን እንትን ነው የምን ባንቴና የሚሰራ ነው። ዲሽ የለኝም። ኦኬ። ባንቴና የሚሰራው ነው። ብዙ ዓመት እየተጠቀምኩ ነበረ። ያለምን ዋንጫውን እያጭበረበር ካየኝ በኋላ ተቋረጠብኝ። ተቋረጠ? መች ያሁኑ በቅርብ ማለት ነው። ሳይት አይቼ ሲጨርስ ማለት ነው። ሲያልቅ ነው ጭራሽ። እንደውም ብርሃኑ ክብረት ዳኒ ይባላል። እሺ። እዚህ ከመጣሁ ከሌላ ድርጅት ነው የመጣሁት። በፊት ጊዜ ከህፃንነት ጀምሮ ተሻይ ሆም መናገሻ ነበር የምኖረው። መናገሻ? አዎ። ትምህርቴን ሲጨርስ ከድርጅት እየተረ እዚህ መጣሁ። እዚህ 5 ዓመት ነው። 5 ዓመት ይሆናል። ግንቦት ሲመጣ 5 ዓመት ነው። በፊት ሌላ ድርጅት ነበር ማለት ነው። ነበርኩኝ። ኦኬ። ምንድን ነበረ በፊት የምትሰራው ምናምን? እኔ የእንትን እሰራለሁ፣ የጫማ ሙያ አለኝ። ኦኬ። ጫማ እሰራለሁ። ኤሌክትሮኒክስም ተመሪያለሁ። ኦኬ። ያው ይታያል። ሬዲዮ ምናምን አለ፣ ቲቪም አለ። ከሬዲዮም ደግሞ ራስታ አለ። እንቅስቃሴ ካር የለ ራስታ ነካ። ረጅም ነው። አዎ ረጅም። ከመጀመሩ እንደዚህ ያሳደገው? ይሄ ከ95 ማለት ነው። 95 ዓመተ ምህረት ጀምሮ እንደዚህ ጸጉርን አሳደገው ነው ማለት ነው። ደግሞ የቦምም አድናቂ ነው። በጣም የቦም ምንድነው ድምጽ ምናምን እንደዚህ ትሞክራለህ እንዴ? በፊት ሙዚቃ እዛ ዮጋ ያለው አሁን ውጭ ሄደብኝ ጓደኛ የነበረ ከሱ ጋር እንሰራ ነበር። ትንሽ ክራር ምናምን ትሞክር ነበር፣ ግን ድምጽ ምናምን አትሞክርም ነበር? ክራር ይዘን እንምጣ ታዲያ በሚቀጥለው ስትጫወት እንዴ? እሺ ሞክራ። እሺ እንመጣለን። በቃ እናመሰግናለን። እንዴት ኖት? እንዴት ነው? ደህና ኖት? ሰላም ነው። ሰላም ነው። እንዴት ነው? እንዴት ኖት? እንደምን ነው? አንተ እንደምን ነው? አድጋሃዱስ ትልቅ ሆነሃል። ሰላም ነው? ሰላም ኖት? ደህና። ዳኒ ይባላለሁ። ዳኒ ይባላለሁ። ዳኒ? አዎ። እርስዎ ማን ይባላሉ? እኔማ ማስረሻ ሞላልኝ። ማስረሻ ሞላልኝ? አዎ። ኦኬ። ስንት ጊዜ ሆኖታል እዚህ ከገቡ? ኦሮ በስ ብዙ ዓመት ነው። 5 ዓመት አድርጌያለሁ። 5 ዓመት? አዎ። ደስ ይላሉ ደግሞ። ተጫዋች ነው። ተጫዋች ነው። አይደ ጨዋታ የታለ ዛሬ ፈዝዤ ድሮ ነበር ማለት ነው። በደንብ ጮህ ድሮ ኧረ ተው የድሮውማ አይ ነገር ነው። ኧረ
እንዴት ነው ታዲያ? ፀሐይ እየሞቁ ነው እዚህ? አዎ እየሞቁ እያወሩ እየተጫወቱ ነው። ማን ያጫውተኛል? ዛሬ ንቀውኛል። እንዴት እንዴ? ኧረ ይኸው መጣን አይደለኛ ራሱ። አዎ አንተ መጣ፣ እናንተ መጣችሁ። አደኩኝ ደግሞ አድገሃል፣ አድገሃል። ይሄ ጎፈሬው ሁሉ ጎሽ 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 ጥሩ አሳድገሃል። ወጣት እንደዚያ ነው። ወጣት ደንቡ ነው የማያምረው። እንደው ለእኛ ነው እንጂ እናንተ ብታጎፍሩም ምንም ብትሉ ብትለብሱም ብትረግጡም ታምራላችሁ። ሰዓታችሁ ወቅታችሁ ነው። ይህም በኦቴ እንደዚያ ነው። እሺ ነፍ ዓመት ኑሩልን። ስላየኑት ደስ ብሎናል። ደግሞ ለብዙሃን በጎ አድራጎት እንባላለን። እሺ እንደዚህ በየቦታው ይሄድን ምናምን ሰዎችን እንረዳለን፣ እናግዛለን፣ ከጎን እንቆማለን። እንደ ዛሬ ደግሞ እሱን እንዳወራ ነው ደግሞ እየተጫወትን እንገኛለን። እንግዲህ እሺ እሺ እግዚአብሔር ነፍ ዓመት ኑሩልን፣ ብሩክ ያርጋችሁ። አሜን አሜን። እግዚአብሔር ትልቅ ደረጃ ያድርሳችሁ። አሜን። ሰላም ነው? ዳኒ ይባላለሁ። ሰላም ናቸው? ለብዙሃን በጎ አድራጎት እንባላለን። እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ኑሮ እንዴት ነው? ጥሩ ነው። ደስ ትላላችሁ ደግሞ ሳቂታ ናችሁ። በልጅነት እድሜያችን በነበርንበት ሰዓት እኛ እንደናንተ ይሄን በጎ ነገር ማድረግ ምናምን አናውቅም። ግን እርግጥ አንድ አዛውንቶች እቃ ሲወድቅባቸው አንስተን መስጠት እንጂ እንደናንተ እንደ አሁኑ በጉልበት ማገዝ፣ በገንዘብ በአልባሳት ማገዝ በእኛ አይታወቅም ነበር። አሁን እናንተ አያያዝ በጣም ጥሩ ነው የሚል ግምት አለኝ። እሺ እናመሰግናለን። እዛ ያድርሰን ያድርሰን ብለዋላ። እዛ ያድርሳችሁ። አሜን። እንደው ስራ ያዙልን እናንተን። እሺ ስራ ጤና ነው ዋናው። ጎበዞች ወንድሞች አይዟችሁ አይዟችሁ። እውነቴን ነው የምላችሁ። ጤና አግኙ። ጤና ነው ሀብት ንብረት ሚሊዮን። አልጋ ላይ እኮ ተኝቷል። ስንት ዲፖ ብር ይዞ በገንዘቡ ቢታከም አይዲን። አሜሪካ ሄዳሉ። አሜሪካን ሄዱ አይዳን። ጤና እኮ በገንዘብ አይገኝም። ጤና ይስጣችሁ። አሜን። እድሜ ይስጣችሁ። አሜን። ያበቃን እድሜ የሰጠን ጌታ ስንዘራው ገና ስናርሰው ስንጠምድ በሮቹን ይደርስ አይመስለንም። ግን ይዘራል፣ ይበቅላል፣ እንደገና ይታረማል። ከዛ በኋላ ሲያዘረዝር ስታይ ምን ያህል እርካታ አለው። በአንድ ቀን ብናልቅ የሚያየን የለም ብለን ተስፋ ቆርጠን በለቅሶ ላይ ነበር። በዛን ሰዓት ሾልከው መታዋዩ። እናንተ አያስገርምም? እኔን ልጆች ተተኪዎቻችን ሆዲያችንን ሞልተን ልንመካባቸው የሚገቡ ትውልዶች ናቸው። በጣም እንኳን ይሄም አሁንማ ቀላለሁ። አሁን ሰላሙንም አላህ አውርዶላቸዋል፣ ረህመቱንም አላህ አውርዶላቸዋል። ሊጠቀሙበት ይገባል። እንሰጣቸዋለን። አላህ ብድግ አድርጎ እንግዲህ አላህ ከስደት ከመከራ አውጥቶ አገራችሁ ላይ ወርቅ የምትለብሱበት ቀን አላህን እመኝለታለሁ። አላህ አድርገው። አሜን። አላህ ያቆያችሁ። አሜን። የእኛን ዕድሜ የበለጠ አላሁ ተዓላ ይስጣችሁ። አሜን። አላህ ያቆያችሁ። አላህ ይስጣችሁ። አሜን። ሰደቀተን መቅቡላ አላህ ይስጣችሁ። ሃይ